በአንድ ወቅት አንዲት ቆንጆ ሴት በአውሮፕላን ውስጥ ከአንድ ጠበቃ አጠገብ ተቀምጣ ነበረ። እርሷም ወደ እርሱ ጠጋ ብላ በዝግታና ረጋ ባለ ድምፅ እንዲህ አለችው። ምንም አይነት ጥርጣሬ ሳታሳውቅ ያለህን ገንዘብ በሙሉ ስጠኝ፣ አለበለዚያ እዚሁ ጮኻለሁ፣ ጾታዊ ጥቃት ፈጽሞብኛል ብዬ እከስሃለሁ፣ የጥበቃ ሰራተኞችን መጥተው ይይዙሃል አለችው። ነገር ግን ጠበቃው እሷ ካሰበችው በላይ ብልህ ነበርና ከኪሱ አንድ ወረቀት አውጥቶ እንዲህ ሲል ጻፈበት። እኔ መስማት የተሳነኝና ዲዳ ነኝ። የምትዩን በሙሉ መስማትም ሆነ መረዳት አልችልም። ስለዚህ እባክሽን የምትፈልጊውን ነገር በዚህ ወረቀት ላይ ጻፊልኝ አላት። እሷም የፈለገችውን ነገር ጽፋ ወረቀቱን ሰጠችው። እሱም ወደ ጆሮዋ ጠጋ ብሎ ወረቀቱን ተቀብሎ ኪስ ውስጥ ካስቀመጠ በኋላ ረጋ ባለ ድምፅ እንዲህ አላት። አሁን እንደፈለግሽ መጮህና መናገር ትችያለሽ፣ ምክንያቱም የንጽህናዬን ማረጋገጫ ኪሴ ውስጥ ይዤዋለሁ አላት። አዎ ወዳጄ፣ ብልህነት ከጥበብ ጋር ሲዋሃድ እንዲህ ነው። አየህ፣ ጠበቃ ነው ሰውየው ነብሴ።